በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ወዳጆቼ እንደምን ከርማችኋል? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመጀመሪያ ለዚህ ቀንና ለዚህ ሰዓት ያደረሰን እግዚአብሔር አምላካችን ስሙ ዛሬም ዘወትርም እስከ ዘላለም ድረስ የተመሰገነ ይሁን። ሁላችሁም በአገር ውስጥም ያላችሁ ከአገር ውጭም ያላችሁ ይህንን ቻናል የምትከታተሉ ሁላችሁ በመጀመሪያ ሰብስክራይብ ታደርጉ ዘንድ በኃያሉ እግዚአብሔር ስም እጠይቃችኋለሁ። እንግዲህ በየዕለቱ አንዳንድ ታሪኮችን የምተርክላችሁ ይሆናል። ዛሬ እንግዲህ ከድርሳነ ሚካኤል ላይ አንድ ታሪክ የማካፍላችሁ ይሆናል። እንግዲህ ታሪኩ ሲጀምር ይላል። በአንደኛይቱም ቀን ሰይጣን በሽማግሌ ሰው ተመስሎ ወደ አንድ ዕውር መጣ። ዕውርም ከወዴት መጥተሃል ብሎ ጠየቀው። ከአንተ የትውልድ አገር ነው የመጣሁት፣ እናትና አባትም ያውቁኛል። ይልቁንም ይህንን ይዘህ የመጣውን ገንዘብ ከንጉሡ ቤት አታለህ ይዘህ የመጣሁን አውቃለሁ አለው። አሁንም የምታመልጥበት ምክንያት ይኖርህ ይመስልሃልን? የተወለድከው በግምት ነው። አንተም እንደ አባትህ እውነተኛ እንደሆንክ ስነግርህ እውነት እንደሆነ ትረዳለህ። በእኔና በአንተ መካከል ያለውን ስገልጥልህ እንደኔ ያለ ሽማግሌ እንዳይዋሽ ታውቃለህ። የሰውንም ስም ማጥፋት አልፈቅድም። ይልቁንም አንተ የሀገሬ ልጅ ነህና ለአንተና ለወንድሞች ጭምር የሚበጀው ምክሬን ተቀበል። ዛሬውኑ ፈጥነህ ተነስተህ ይህችን ያስነጽሃትን የተከልካትን ቤተክርስቲያን አፍርሳት። ምላባትም ንጉሥ መልእክተኞችን ልኮ እንዳያስገድልህ ወደ በረሃ ሽሽ አለው። አባ አውረን ይህን ነገር በሰማ ጊዜ ፈጥኖ ተነስቶ በመቶ እጆቹን ወደ ሰማይ ዘርግቶ ወደ እግዚአብሔር እንዲህ ሲል ጸለየ። የሊቀ መላእክት ቅዱስ ገብርኤል አምላክ ሆይ እማጸንሃለሁ፣ በመከራ ላይም አትጣለኝ፣ አድነኝ እንጂ ቸል አትበለኝ። በልጅነቴ ጀምሮ ያረከስኩ ኃጢአቴንም በደሌንም ያውቃለሁ። በሰይጣን እጅ አሳልፈህ እንዳትጥለኝ እለምንሃለሁ። በፍጹም በሆነው በእውነት የዚችን የቤተ ክርስቲያን ሥራ ሳልጨርስ ነፍሴን ከሥጋዬ እንዳለያት ጠብቀኝ። የጠላትን ተንኮል አስወግድልኝ። አቤቱ ሊቀ መላእክት ቅዱስ ገብርኤል አምላክ ሆይ ምስጋና ይገባሃል ለዘላለም በማለት ጸለየ። በዚህ ጊዜ መልአከ እግዚአብሔር ሊቀ መላእክት ቅዱስ ገብርኤል ተገለጠለት። እግዚአብሔርም የመረጠህ ዕውር ሆይ ደስ ይበልህ፣ ልመና እግዚአብሔር ሰምቷል። ነገር ግን ያንተ ተንኮለኛ ሽማግሌ በነገው ቀን የመጣ እንደሆነ ፈጥነህ ይዘህ የሰነጠህን በሰንሰለት እሰረው። ከዚያም በኋላ ማን እንደሆነ ታውቃለህ አለው። አባ አውረን መልአክ እግዚአብሔር ቅዱስ ገብርኤል እንዳዘዘው ሰይጣን አሰረው። ሰው ሁሉ በሚመለከትበት አንጻር ቤተክርስቲያን ደጃፍ ላይ ሰቀለው። ሰይጣን እግዚአብሔር የመረጠህ ዕውር ሆይ ከእስራቴ ትፈታኝ ዘንድ በፈጠረ በእግዚአብሔር በቅዱስ ገብርኤል እማጸንሃለሁ እያለ በታላቅ ቃል ይጮህ ጀመረ። ቀጥሎም ስማኝ ልንገርህ፣ አባትህ አብሪሲ እንደ አምላክ አድርጎ በፍጹም ስግደት ሰግዶልኛል። ስሜንም ያውሶ ብሎ ሰይሞኝ ነበረ። ስለዚህ በዚህ ፊት ታዋርደኝ እለምንሃለሁ። ሊቀ መላእክት ቅዱስ ገብርኤል ቁጣ የተነሳ በአንተ ላይ ምን ልፈጽም አልችልም። ስለ ክፉ ስራዬም በእሳት ሰይፍ ሊቀጣኝ ይፈልጋል። ነገር ግን ስለ ክፉዎች ስለ ረከሱ ሰዎች እንዳይቀጽፉኝ እንዳያጠፉኝ የእግዚአብሔር የአምላኩ የእግዚአብሔር ቸርነት ትከለክለዋለች። እሷን እነግርህ ዘንድም ፈጽሞ አይቻለኝም፣ ኃይልም አይኖረኝም። አሁን ግን አንተ ብትተወኝ ዳግመኛ ወደ አንተ ተመልሼ